በዛሬ ቪዲዮአችን አዲስ አበባ የብልጽግና ተምሳሌት ለምን ተባለች፣ ይህንንስ ያስባለበት ምክንያት ምንድን ነው የሚለውን በዝርዝር እናያለን ማለት ነው። ከዚህ አንጻር ብልጽግና ፓርቲ ከተመሰረተበት ጊዜ አንስቶ በተለይ ደግሞ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ፓርላማ ላይ ወጥተው ንግግር ካደረጉባት ከዛች ሰዓት ጀምሮ ለአዲስ አበባ ሕዝብ ብሎም ለኢትዮጵያ ሕዝብ ተስፋ የታየበት ትልቅ የፖለቲካ ለውጥ የመጣበት ከመገፋፋት ወደ አንድ ወደ መሆን ከመጠላላት ወደ መዋደድ ወንድማማችነትና እህትማማችነትን አብዝቶና አጉልቶ ለማሳየት ትልቅ ጅማሮ የታየበት ወቅት ነው። ለዚህ ደግሞ ሌላ ምሳሌ ማቅረብ አያስፈልግም። ከአዲስ አበባ ውጭ አዲስ አበባን ስናይ ከተሰሩ ስራዎች ስናይ ከሰው ተኮር ስራዎች፣ ከልማት ስራዎች፣ ከኑሮ ማረጋጋት ስራዎች በርካታ ተግባራትን መጥቀስ እንችላለን። ከነዚህ መሀል እኒህ ካልን ከሰው ተኮር ተግባራት አንዱ የብልጽግና ሀሳቤም የብልጽግና አንዱ ሞቶ ስለሆነ ብልጽግና ሰው ተኮር ነው እንላለን። ለዚህ ደግሞ አንደኛው ማሳያው አዲስ አበባ ላይ የተሰሩ በርካታ የመኖሪያ ቤቶች እድሳቶች እና ግንባታ ማየት እንችላለን። ከክብርት ከንቲባችን ጀምሮ እስከታች እስከ ወረዳ አመራር ድረስ በሁሉም ባለው አቅም ልክ ቤቶችን እያደሰ የተቸገሩ ሰዎችን እየረዳ እየደገፈ በዓል በደረሰ ቁጥር ይጨንቃቸው የነበሩ ሰዎች አሁን ላይ ከጭንቀታቸው እፎይ ብለው በዓልን ከሁሉም ጋር እኩል የሚያሳልፉበት ምቹ ሁኔታ ተፈጥሯል። ለዚህ ደግሞ ማሳያ ብዙ ነገር መጥቀስ ይቻላል። በተለይ ለአዲስ ዓመት በዓል የተሰሩ ቤቶች፣ ለአቅመ ደካሞች የተሰጡ ቤቶች፣ በወታደር ቤት ለተመለሱ የተሰጡት ቤቶች፣ እንዲሁም ደግሞ በችግር ላይ ላሉ ለአካል ጉዳተኛ ለተለያዩ ህሙማን የተሰጡ የተለገሱ ቤቶችን ማንሳት እንችላለን። ከዛም በተጨማሪ ደግሞ ሌላው ሰው ተኮር ተግባር ላይ የምናነሳው ማዕድ ማጋራት ነው። ማዕድ ማጋራት ላይ በዓል በመጣ ቁጥር ይጨነቁ የነበሩ በዓል በመጣ ቁጥር ምንድን ነው የምሰራው፣ ቤቴ ምንድን ነው የሚሟላው ይሉ የነበሩ ሰዎች አሁን ላይ በዓል ሲመጣ ደስተኛ ሆነው መንግስት በሚያደርግላቸው ፓርቲያችን በሚያደርግላቸው ድጋፍ ደስተኛ ሆነው እየኖሩ ይገኛሉ። ይህ ተግባር በነገራችን ላይ አሁን ላይ ፓርቲ ወይም ደግሞ የመንግስት ተግባር ብቻ አይደለም። በርካታ ተቋማት በዚህ ሰው ተኮር እንቅስቃሴ ላይ ተቀላቅለዋል። በተለያዩ በዓላት ላይ የተለያዩ ድርጅቶች የማዕድ ማጋራትን እያዘጋጁ ለተቸገሩ ዜጎቻችንን ደመቅ ያለ ፕሮግራም በማዘጋጀት ማዕድን እያጋሩ በዓልን ከነሱ ጋር እየዋሉ ያልተለመዱ እንደ መንግስት ያልተለመዱ ተግባራትን በዚህ ባለፉት 7 ዓመታት ማየት ችለናል ማለት ነው። ጠቅላይ ሚኒስትራችን ቤተ መንግስትን ለማየት እንኳን ይፈራ የነበረ ዜጋችን አሁን ላይ ውስጡ እየገባ እየተጋበዘ በዓልን እዛው እያሳለፈ የሚሄድበት ሁኔታዎች አሉ። ከተማ መስተዳደሩም ከንቲባችን በምታዘጋጀው የማዕድ ማጋራት ላይ በርካታ ዜጎች እየሄዱ እየተሳተፉ ተጠቃሚም እየሆኑ በዓልንም ከሁሉም እኩል እያሳለፉ የሚገኙበት ሁኔታ አለ ማለት ነው። ይሄኛው አንዱ የብልጽግና ማሳያ ወይም ብልጽግና ሰው ተኮር ነው ስንል የምናየው ነው። ሌላኛው እንደ ፓርቲ ከተሰሩ ተግባራት መካከል በተለይ አዲስ አበባ ላይ ከተማ ልማት፣ ከተማን ማስዋብ፣ አዲስ አበባን እንደ ስሟ ውብ ማድረግ ተብሎ ታቅዶ ተጀምሮ የተሰሩ ስራዎችን ስናይ እጅግ አስደማሚ ናቸው። በተለይ ከኮሪደር ልማት ጋር የምናያቸው የማይመቹ የእግረኛ መንገዶችን አስፍቶ የሳይክል መንገድ ጨምሮ እንደዚህ ጥሻ የነበሩ ቆሻሻ መጣ የነበሩ ቦታዎችን አሳምሮና ውብ አድርጎ ለልጆች መዝናኛ፣ ለአዋቂዎች እረፍት ማግኛ እንዲሁም ደግሞ መናፈሻ ለብዙ ሙሽሮች የፎቶ ቀናቸውን ማሳለፊያ እስከሚሆን ጭምር የተሰራው በዚህ በብልጽግና ዘመን ነው። ለዚህ አሁን ላይ የምናየውን የአዲስ አበባ ለውጥ እውነት የአዲስ አበባ ነው ወይስ ሲንጋፖር እያለን እንድንጠይቅ እንድንወዛገብ ሁላ የሚያደርጉ የለውጥ ስራዎች ነው የተሰሩት። ለዚህ ደግሞ አንደኛው የብርቱ ሴት ምሳሌ ናቸው ከንቲባችን አዳነች አቤቤ ልትመሰገን ይገባል። እንዲሁም በስሯ ያለው ቲም ሌት ተቀን የአዲስ አበባ የስራ ባህል ተቀይሯል። አሁን 24/7 ነው የሚሰራው። ማታ ሲኬድ ስራ አለ፣ ቀን አለ፣ ጠዋት አለ። በማንኛውም ሰዓት አዲስ አበባ ስራ ላይ ነች። ስለዚህ ይሄ ደግሞ የብልጽግና እንዲሁም ደግሞ የኢትዮጵያን ማንሰራራት የሚያሳይ ትልቅ ጅምር በአዲስ አበባ ላይ እያየን እየፈነጠቀ መምጣቱን የሚያሳይ ነገር ነው። ሌላው የተሰራው እንደ ፓርቲያችን የኑሮ ማረጋጋት ላይ የተሰራው ስራ በጣም ትልቅ የሚባል ስራ ነው። አንደኛ ኑሮን ለማረጋጋት ተረጂነትን ለመቀነስ ብዙ ስራዎች ተሰርተዋል።
ለምሳሌ ሰንዴ ማርኬት ወይም ደግሞ እሁድ ገበያን ማንሳት እንችላለን። እሁድ ገበያ ላይ የሚሰሩ ወይም ደግሞ እሁድ ገበያ ላይ የሚሸጡ እቃዎች ከመደበኛው የግብይት ስነስርዓት ላይ ብዙ ለውጥ ያላቸው፣ ብዙ ልዩነት ያላቸው፣ በዋጋ ደረጃ በጥራት ደረጃም የተሻሉ የሆኑ ማንኛውም ዜጋ የአቅሙን ገዝቶ መጠቀም የአቅሙን ገዝቶ ሸምቶ ወደ ቤቱ የሚገባበትን ሁኔታ ያመቻቸ የኑሮ ማረጋጋት ስራ ነው። የተለያዩ የአትክልት ቦታዎች ዘመናዊ የሆኑ ጥራትን የጠበቁ ማንኛውም ዜጋ ገብቶ የሚገለገልባቸው እንዲሁም ደግሞ በተመጣጣኝ ዋጋ በጥራት የሚገኝባቸውን የገበያዎችን መክፈት የተቻለበት ነው። በዚህ ባለፈው 7 ዓመት በብልጽግናችን ዘመን ማለት ነው። እነዚህ የዘረዘርኳቸው ተግባራት ባለፉት 7 ዓመታት ብልጽግና ፓርቲ ለሰራቸው አቅዶ ለፈጸማቸው ተግባራት እኔ እማኝ መሆን እችላለሁ ማለት ነው። እጅግ አድርጌ አመሰግናለሁ።